ክርስቲያኖ ሮናልዶን እንደ ዓለም ታዋቂ የእግር ኳስ ኮከብ እናውቀዋለን። ነገር ግን ከዚህ የተሳካ ስኬት ጀርባ ከባድ የህይወት ፈተናዎች እንዳሉ ያውቃሉ? በዚህ ቪዲዮ ክርስቲያኖ ሮናልዶ ያለፈባቸው 5 የእውነተኛ የህይወት ፈተናዎች እንመለከታለን። የመጨረሻው በጣም ያሳዝናል። ሰብስክራይብ በማድረግ ከአምስቱ ውስጥ የትኛው እንዳሳዘናችሁ በኮሜንት ላይ ጻፉልኝ። አንደኛ፣ በክፉ ድህነት ማደግና እናቱ እርጉዝናዋን ለማቋረጥ ማሰቧ ነበር። ክርስቲያኖ ሮናልዶ ዛሬ በዓለም ላይ ከሚታወቁና ከሚከፈላቸው የእግር ኳስ ተጫዋቾች አንዱ ቢሆንም የህይወቱ መጀመሪያ ቀናት ግን በጣም ከባድ ነበሩ። በ1985 በፖርቹጋል ማዴራ ደሴት ውስጥ በድሃ ቤተሰብ ተወለደ። አባቱ ትንሽ ደሞዝ የሚያገኝ የክለብ ማሰሪያ ጠባቂ ሲሆን፣ እናቱ ደግሞ ቤት ለቤት በመሄድ ስራ ትሰራ ነበር። ቤተሰቡ አንዳንድ ጊዜ በቂ ምግብ እንኳን ለማግኘት ይቸገር ነበር። ከዚህም በላይ የሚያስደንቀው እውነታ ደግሞ እናቱ ዶሎሬስ በኋላ በጻፈችው መጽሐፍ እንደገለጸችው በከባድ የገንዘብ ችግር ምክንያት ሮናልዶን ለመውለድ ፈርታ ነበር። እርግዝናውን ለማቋረጥ ሞክራ ነበር፣ ግን አልተሳካም። ማንም ሰው በዚያም ጊዜ ይህ ህፃን ወደፊት የዓለም እግር ኳስን የሚቀይር ታሪካዊ ተጫዋች እንደሚሆን አላሰበም። ይህም አንድ ትልቅ ትምህርት ይሰጠናል። የትውልድ ቦታ ወይም የቤተሰብ ድህነት የወደፊት ዕጣ ፈንታ አይወስንም። ሁለተኛ፣ በ12 ዓመቱ ከቤተሰቡ መለየት። 12 ዓመት ሲሞላው ሮናልዶ የህይወትን ትልቅ ውሳኔ አደረገ። የእግር ኳስ ህልሙን ለማሳካት ከቤተሰቡ ርቆ በስፖርቲንግ ሲፒ የወጣቶች አካዳሚ ለመግባት ከማዴራ ወደ ሊዝበን ተጓዘ። ነገር ግን ለ12 ዓመት ልጅ ይህ ቀላል አልነበረም። ከእናቱ ከአባቱና ከእህቶቹ ርቆ ብቻውን መኖር ጀመረ። ብዙ ጊዜ በሌሊት ቤተሰቡን እያሰበ ያለቅስ ነበር። እናቱም በኋላ በቃለ መጠይቅ ልጇን በስልክ እየደወለ እንደሚያለቅስ ተናግራለች። ነገር ግን ሮናልዶ ወደ ቤቱ ለመመለስ አልመረጠም። የሚያስለቅሰውን እንባ ወደ ጥንካሬ ቀየረው። በየቀኑም ከሌሎች የበለጠ በመስራት የዓለም ታላቅ ተጫዋች የመሆን ህልሙን ለማሳካት ቀጠለ። አንድ ጊዜ ታላቅ ህልምን ለማሳካት የምንወዳቸውን ሰዎች ለጊዜው ትተን መጓዝ ያስፈልጋል። ሮናልዶን ይህን መስዋዕትነት ገና በ12 ዓመቱ ነው የከፈለው። ሶስተኛ፣ በ15 ዓመቱ የልብ ህመም የእግር ኳስ ህልሙን ሊያበቃ ተቃረበ። ሮናልዶ የህልሙን መንገድ እየተከፈተለት ባለበት ጊዜ ሌላ ከባድ ፈተና ገጠመው። ገና በ15 ዓመቱ ዶክተሮች ልቡ ከመደበኛ በላይ በጣም ፈጣን እንደሚመታ አወቁ። ይህ ህመም በማንኛውም ጊዜ የእግር ኳስ ህልሙን ሊያቆም ይችል ነበር። ዶክተሮቹ ፈጣን ቀዶ ህክምና እንዲደረግለት ወሰኑ። በዚያም ወቅት ሮናልዶን ቤተሰቡ በጣም ፈርተው ነበር። እንዲያውም የእግር ኳስ ህይወቱን ሳይጀምር ሊያበቃ ይችላል የሚል ስጋት ነበራቸው። እንደ እድል ሆኖ ቀዶ ህክምናውን ተሳካ። ከጥቂት ቀናት በኋላ ሮናልዶ ወደ ልምምድ ተመለሰ። ብዙ ሰዎች በእንዲህ አይነት ፈተና ተስፋ ሊቆርጡ ይችላሉ። ነገር ግን እሱ ፈተናውን እንደ መጨረሻ ሳይሆን እንደ አዲስ ጅማሮ ተመለከተው። ምናልባትም ያ ቀዶ ህክምና ባይሳካ ኑሮ ዛሬ የምናውቀው ክርስቲያኖ ሮናልዶ በእግር ኳስ ታሪክ ውስጥ ባልተጻፈ ነበር። አራተኛ፣ የአባቱ ሞት ሮናልዶን በጣም ያሳዘነው ክስተት። በ2005 ሮናልዶን ገና 20 ዓመት ዕድሜ ላይ ያለ አሳዛኝ ዜና ሰማ። አባቱ ሆሴ ዳኒስ በከባድ የጉበት ህመም ምክንያት አረፉ። ይህ ህመም ከረጅም ጊዜ የአልኮል ችግር ጋር የተያያዘ ነበር። ሮናልዶ አባቱን በጣም ይወደው ነበር። ነገር ግን አባቱ ልጁን የዓለም ምርጥ ተጫዋች ሲሆን ለማየት አልቻሉም። ይህ ነገር እስከዛሬ ድረስ ሮናልዶን ያሳዝነዋል። በአንድ ቃለ መጠይቅ ሮናልዶ እንዲህ ብሎ ተናግረዋል። አባቴ የደረስኩበትን የስኬት ትልቁን ክፍል ከእኔ ጋር አልኖረም ብለዋል። ይህ ሀዘን በጣም ከባድ ቢሆንም ሮናልዶ አልተሸነፈም። ከዚያም በኋላ የበለጠ በትጋት መስራት ጀመረ። እናም የሚያሳካውን እያንዳንዱ ስኬት ለአባቱ መታሰቢያ እንደሚቆጥረው ገልጸዋል። አንዳንድ ሰዎች ሀዘን ሲገጥማቸው ተስፋ ይቆርጣሉ። ሮናልዶ ግን ሀዘኑን ወደ ጥንካሬ ቀየረው እና የዓለም ምርጥ ለመሆን የነበረው ጉዞ አላቆመም። አምስተኛ፣ የህይወትን ትልቅ ሀዘን የልጁን በሞት ማጣት። ብዙ ሰዎች ገንዘብና ዝና ካለ ሁሉም ችግር ይጠፋል ብለው ያስባሉ። ነገር ግን በ2022 ክርስቲያኖ ሮናልዶ ያጋጠመው ሀዘን ገንዘብም ሆነ ዝና ሊያስወግደው ያልቻለ ነበር። ሮናልዶና የህይወቱ አጋሩ ጆርጂና ሮድሪጌዝ መንታ ልጃቸውን በደስታ እየጠበቁ ነበር። ነገር ግን በወሊድ ወቅት ከመንታዎቹ አንዱ የሆነው ወንድ ልጅ ህይወቱ አለፈ። ሴቷ ልጅ ግን በሰላም ተወለደች። ይህ ዜና ዓለምን ያሳዘነ ነበር። ሮናልዶ በመግለጫው እንዲህ አለ። ይህ ማንኛውም ወላጅ ሊያጋጥሙ የሚችለው ከፍተኛ ህመም ነው አለ። በዚያም ጊዜ እግር ኳስ ለእሱ ቅድሚያ አልነበረም። ከቤተሰቡ ጋር መሆንን መረጠ። ሀዘኑን በቤተሰቡ ድጋፍ ለመቋቋም ሞከረ። ከጥቂት ጊዜ በኋላ ወደ ሜዳ ተመለሰ። በአንድ ጨዋታ የተቃራኒ ቡድን ደጋፊዎች እንኳን በአንድነት በመቆምና በማጨብጨብ አጽናኑት። ይህ በእግር ኳስ ታሪክ የማይረሳ ስሜታዊ አፍታ ሆኖ ተመዝግቧል። ይህ ፈተና ያሳየን አንድ እውነት አለ። ምንም ያህል ታዋቂ ወይም ሀብታም ብትሆን አንድ የህይወት ህመሞች ሁሉንም ሰው በእኩል ይፈትናል። ሮናልዶ ግን በዚህ ከባድ ሀዘን ውስጥ እንኳን ቤተሰቡን በማጽናናትና በትዕግስት ወደ ህይወቱ ተመለሰ።
እነዚህ ክርስቲያኖ ሮናልዶ በሕይወቱ ያለፈባቸው 5 እውነተኛና ከባድ ፈተናዎች ናቸው። እነዚህ ሁሉ ማንኛውም ሰው ሊያሳንሱ የሚችሉ ፈተናዎች ነበሩ። ነገር ግን ሮናልዶ በእያንዳንዱ ፈተና ፊት ከመሸነፍ ይልቅ የበለጠ ጠንካራ ሆኖ ተመልሰ። ለዚህም ነው ዛሬ በዓለም ታሪክ ውስጥ ስሙ በወርቅ ፊደል የተጻፈው። እናም ክቡራን ቤተሰቦቼ ይህ ቪዲዮ ከወደዳችሁት ላይክ ያድርጉ። ለተጨማሪ እውነተኛና አስደናቂ ታሪኮች ቻናሉን ሳብስክራይብ ማድረግ አትርሱ። እንዲሁም በኮሜንት ስር ከእነዚህ 5 ፈተናዎች የትኛውን በጣም እንዳሳዘናችሁ ጻፉልኝ። ስለተመለከታችሁኝ በጣም አመሰግናለሁ።